ያለምካቸው እያንዳንዱ ጥፍጥሬ ሐሳቦች ይስመሩልህ። ፈጣሪ እልም ባለ ጋጥ ወጥ በተባለ ሰው፣ ዱርዬ በተባለ ሰው፣ ሌባ በተባለው ሰው ውስጥ በረከቱን ሊያስቀምጥ ይችላል። በዚች ዕለት ከርስህ ደቆ ያምሮህ ኃያልነት አብርቶ ይታይ። ደህና ናችሁ? ሰላም ናችሁ? ውድ የዩቲዩብ ተመልካቾቼ፣ እንደሚታወቀው ሆነ ይሄ ቻናል እድገቱ በጣም አዝጋሚ ቀርፋፋ እየሆነ ስለመጣ እባካችሁ ቢያንስ በቃ ሰብስክራይብ አድርጉ። በቃ ላይኩ ይቅር፣ ሰብስክራይብ በማድረግ ተባበሩኝ ጎበዝ። እስከመጨረሻው ተመልከቱት ምናምን እያልኩ እኔ አላንዛዛችሁም። ይልቁንስ ዛሬ የሚጠቅማችሁ ነገር ሪሊ በእውነት እላችኋለሁ የሚጠቅማችሁን በረከት እናንተ ላይ አውርዳለሁ። ዛሬ መባረካችሁን እውን አድርጋለሁ። እኔ ፓስተር እንዳልሆንኩ የታወቀ ነገር ነው። ቢሆንም ግን ስሙ። ዛሬ ዋናው መወያያ ርዕሳችን ምን ይሆናል ማለት ነው? በረከት ምንድን ነው? መባረክ ምንድን ነው? መባረክ ማለት ከመንፈስ ውስጥ ተዋህዶ የወደፊትን ፊውቸሪቲን የሚያሳምርልህ ጀስት ሜታፊዚክስ የሆነ ስፕሪት ነው። ምን ለማለት ፈልጌ መሰለ? በመባረክ ውስጥ ነው አንዳንዴ የማይቻሉ ነገሮች የሚቻሉ። መባረክ ቀላል ነገር አይደለም። መባረክ ማለት ራሱ ነን ኮዛል ኢፌክት ነው። ቀድሞ ድርጊቱ የሆነ ያንን ድርጊት ግን እንዲሆን ለማድረግ ወይም ለማስመሰል የሚደረግ ኮዘቲክ ኢፌክቶች ይፈጠራሉ ማለት ነው። ጀስት መጀመሪያ በረከት እናንተ ቤት ውስጥ ይመጣል ማለት ነው። ከዛ በኋላ ግን የምትኖሩት ህይወት በረከቱ ምክንያታዊ እንዲሆን የምታደርጉት ጀስት ለምክንያቶች ነው የምትኖሩ እንጂ ኦልሬዲ ተባረካቸዋል። እንግዲህ ዛሬ የምናየው ይሄንን መባረክ በምሳሌ የምንገልጽበት አጋጣሚ ይሆናል ማለት ነው። ዛሬ እኔ ጥርግ አድርጌ ከመጀመሪያው እስከ መጨረሻው ድረስ እባርካችኋለሁ፣ እኔንም እባርካለሁ። በረከታችሁ በረከቴ ለዘላለም ከኛ ጋር ይኖራል ማለት ነው። ይህንም በረከት የሰማ ሰው በእውነት ላይክ እና ሰብስክራይብ ሳያደርግ ከወጣ እንግዲህ ምንም ማድረግ አይቻልም፣ ዝም ማለት ነው። እናም በረከት ማለት ደግመዋለሁ የህይወታችን አንደኛው ክፋይ ፓርት ነው። በረከት ማለት ያልተሳካውን ነገር እንዲሳካ የሚያደርግ ኃይል ነው። እኔ ስባርካችሁ የኔ ህይወት ያልተባረከ ሊሆን ይችላል፣ ግን ፈጣሪ ዲናሚክስ ነው። አይታወቅም እንዴት ውሳኔውን እንደሚያስተላልፍ። በእኔ በቀበዝባዛውና በአጡ አንደበት ውስጥ በረከቱን ለእናንተ ሊያጋራ ይችላል። ለዛ ነው አምላክን ሰዋዊ በሆነ ቅኝት አንየው። ሰው አይቶ መዝኖ ነው እናንተን የሚሾም። ፈጣሪ ግን እንደዛ የለም። ፈጣሪ እልም ባለ ጋጥ ወጥ በተባለ ሰው፣ ዱርዬ በተባለ ሰው፣ ሌባ በተባለው ሰው ውስጥ በረከቱን ሊያስቀምጥ ይችላል። ፈጣሪ ቅዱስ በሆነ ሰው በረከቱን ሊያስቀምጥ ይችላል። ፈጣሪ አይንቅም። ፈጣሪ ለብዙዎች ነው። እንዲያውም ምንድን ነው ያለ? እኔ ለህመምተኞች ነው የመጣው እንጂ ለዳኑት ለጤነኞች አይደለም ብሏል። በህመምተኞች አንደበት ፈጣሪ ይናገራል። እኛ ጸያፍ ወራዳ በምንላቸው ሰዎች ውስጥ የፈጣሪ መንፈስ ይሰፋል። እኛ በምናረክሳቸው ሰዎች ውስጥ የፈጣሪ ኃይል ያብታል። ጎበዝ፣ በረከቱን ማን ያውቃል? በእኔ በርኩሱ በከንቱ ሰው በኩል ሊነግራችሁ ይችል ይሆናል። እውነት እላችኋለሁ እያንዳንዷ ክስተት፣ እያንዳንዷ ድርጊት የፈጣሪ አንደበት ናት፣ የፈጣሪ መዳፍ ናት። እኛ ያጠበቅናት እያንዳንዷ ክስተት የፈጣሪ ተአምር መግለጫ መንገድ ናት። በዛ መንገድ ነው ህይወታችን ተባርኮ የወደፊት ቀናይ ፊውቸራችን የሚቀደስ። እናም ወደ በረከቱ እናመራለን። ወደ በረከቱ ጎበዝ። ይህች ቀን እውነት እላለሁ የአንተነት መገለጫ፣ የኩራትና የድባብህ ድምቀት፣ የስትንፋስ መክበሪያና መድመቂያ ትሆንልህ ወንድም አለ። ባርካለሁ ደግሜ። ነፍስ ትጽደቅ አባቴ። የነፍስ ቃጭሎች ያቃጭሉ፣ ድምፃቸው እስከ ላይኛው አርያም ድረስ ይሰማ ወንድሜ። በዚህች ዕለት ኃይሌ አብት አባቴ። ነፍስ ትቀደስ፣
የቅድስናዋ ትሩፋት ለብዙዎች ዳረስ። በዚች ዕለት አባቴ ኃይለኛ የሆነ መርገምት ይነሳልህ፣ ትንሣኤ ያብት። ባቴ ወደ ከፍታው አድርግ፣ ወደ ጥልቁ እንዳትወርድ። ፈጣሪ ይለባኝህ፣ የበረከት መዳፉን ይዘርጋልህ። ያሰብከውና ያለምከው ነገር ከወዲሁ እውን ይሁንልህ። ወንድሜ በዚች ዕለት እውነት እልሃለሁ ያለምካቸው እያንዳንዱ ጥፍጥሬ ሐሳቦች ይስመሩልህ። ቅዱስ የሆነው ሐሳብ ዳሪን ካለ ተአምር የሚሠራው ውሳጤያዊ ኃይል ያብራ። እውነት እልሃለሁ በዚሽ ቀን አንተን ሆነ በአንተነት ዝለቅ፣ በአንተነት ታደስ፣ በአንተነት ዘላቂያዊ ክብርን አግኝ። በአንተነት ውስጥ የእግዚአብሔር መንፈስ ይንጨዋለን። በዚሽ ዕለት በዚሽ ቀን በአንተነት ውስጥ ብርሃን ይዝራ። በአንተነት ውስጥ ክብር ያይህ። በአንተነት ውስጥ አንተነትህ ይድመቅ። በዚሽ ቀን እልሃለሁ ወንድሜ ነፍስህ ከላይ እስከታች ድረስ ቦግ ትብላ ትታይ። ኃይልህ ከላይ እስከታች ድረስ ጠንክሮና አይሎ ብዙዋንን ያስበርግህ። ላለው ወንድሜ በዚሽ ዕለት ጉልበትህ ጠላቶችን ያፍረክርክ፣ የጠላቶችን ሐሞት ያፍስ። በዚች ዕለት ከርስህ ደቆ የአእምሮህ ኃያልነት አብርቶ ይታይ። በዚች ዕለት ልብ ሰፍቶ የፍቅር ድባብ ከላይ እስከታች ድረስ ይጉላ። በዚች ዕለት ታምራቱ በአንተ ዘንድ ይሁን። በዚች ዕለት እንደዛ ይሁን ብያለሁ ወንድሜ።